ስቀልድ ነበር ከምትለው ቃል ጀርባ ትንሽ እውነት አለች። ኧረ ችግር የለም ከምትለው ቃል ጀርባ ትንሽ ስሜት፣ ትንሽ ህመም አለች። ምንም አልፈልግም ከምትለው ቃል ጀርባ ትንሽ ፍላጎት አለች። መሄዴ ነው ከምትለው ቃል ሰላም ሰላም የዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ካለው እግዚአብሔር ይመስገን እኔ ሰላም ነው። ዛሬ ወደ ቪዲዮ ተከስቻለሁ። በቅድሚያ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉኝ። የምለቀው ነገር እንዲደርሳችሁ የደወል ምልክቱን ተጭናችሁ ቤተሰብ ሁኑ ማለት ነው። አሁን የማሳያችሁ የብርቱካን ኬክ አሰራር ይሆናል። እንግዲህ የሚያስፈልገውን ግብአቶች አሳያችኋለሁ። ከዛ ወደ አሰራሩ አብረን እንሄዳለን ማለት ነው። የብርቱካን ኬክ ለመስራት የሚያስፈልገን የብርቱካን ጁስ ነው። 3 ብርቱካን ራሴ ነኝ የጨመቅኩ ማለት ነው። ከቤት የተሰራ የውጭን ጁስ ሳይሆን ከቤት 3 ብርቱካን ጁስ ያስፈልገናል። ከዛ 3 እንቁላል ያስፈልገኛል። ከዛ ቤኪንግ ፓውደር፣ ከዛ ደግሞ ቫኒላ የሆም ቫኒላ ነበር የምጠቀም አጋጣሚ ጨርሼ ስለነበረ የዱቄት ተጠቅሜያለሁ። እዛ የምጠቀመው ዱቄት ይሄ ነው የምጠቀም ለኬክ ማለት ነው። በአረቦቹ ደቂቅ ኮይት ይባላል። ለኬክ ይሄ በጣም አሪፍ ነው። ከዛ ደግሞ በንጀር እጠቀማለሁ፣ ትንሽዬ በንጀር እጠቀማለሁ ማለት ነው። አጠቃቀሜን አሳያችኋለሁ። ከዛ ደግሞ የብርቱካኑንና አንድ ሎሚና አንድ ብርቱካን እንደዚህ ፈቅፍቄያለሁ ማለት ነው። ጣዕሙ የኬኩ ጣዕም እንዲያምርልኝ በዚህ ነው የፈቀፈቁት፣ ቆዳውን ማለት ነው። ቆዳውን ነው የፈቀፈቁት። አንድ ብርቱካንና አንድ ሎሚ። ከዛ ዘይት ነው የሚያስፈልገን። ወደ አሰራሩ አብረን እንሄድ ማለት ነው። ወደ አሰራሩ አብረን ስንሄድ ያው ራሴ እንትን ስለምን ይቅርታ እንግዲህ ቪዲዮ በደንብ ላይ ታቻችሁ ይችላል። 3ቱን እንቁላል ነው የምጠቀመው። የሰበርኩ አሳያችኋለሁ። 3ቱን እንቁላል እጠቀማለሁ። ከዛ ቫኒላ እጠቀማለሁ። ቫኒላ ለሽታው ነው። እንቁላሉ ኬኩ ላይ ሽታ እንዳይኖረው ነው ቫኒላ የሚያስፈልገው ማለት ነው። በሻይ ማንኪያዋ 1 ማንኪያ ቫኒላ ተጠቅሜያለሁ። ከዛ ወደ ማደባለቁ እንሄዳለን ማለት ነው። ድምፅ ሊኖረው ስለሚችል ይሄን አሳይቻችሁ ብመለስ የተሻለ ነው፣ እንዳይረብሽ ማለት ነው። በጣም ይሄን እንመተዋለን አብረን ማለት ነው። ይሄ በጣም ይሄው እንደምታዩት ነው። ድምፁ እንዳይረብሽ እንዳይረባሻችሁ አቆሚው ስለቆየው ነው። ከዛ በጣም እንደዚህ ክሬም እስከሚሆን ድረስ እንመታዋለን። ከዛ ስኳር ነው የምጨምረው፣ የብርጭቆ ግማሽ ስኳር። አሁን ይሄን በጣም መተዋለሁ። መተነው እንመለስ። ይሄው እንደምታዩት ስኳሩን አብሬ መትቼዋለሁ። በጣም የሚያምር ከለር ነው የመጣው። አራፋቱ ክሬም ነው የሆነ። ክሬም በዚህ በእንቁላል ብቻ መስራት ይቻላል። ከነገራችን ላይ አንድ ቀን አሳያችኋለሁ። ከዛ ምን እጨምራለሁ? ግማሽ ከፍ ያለ ብርጭቆ ዘይት። መለኪያ የምጠቀምበት ተመሳሳይ ብርቱካን ብርጭቆ ነው። የጁሱም ለሁሉም ነገር ተመሳሳይ ነው የምጠቀመው እኔ። ከዛ ከዚህ ጋር የፈጨሁትን የፈቀፈኩትን ብርቱካንና ሎሚ ግማሹን እጠቀማለሁ። ግማሹን በኋላ ስለሚያስፈልገኝ ግማሿን እጠቀማለሁ ማለት ነው። ከዛ አቸቶ ወይም ደግሞ ከል ትንሽ እየተጠቀማለሁ። በትንሿ ማንኪያ በሻይ ማንኪያው 1 ማንኪያ እጠቀማለሁ። ለምን ይሄ ለኬኩ እንትን የሚያስፈልግ ነው። ብዙ እንትን አይልም። እኔ ስለምጠቀመዋለሁ በጣም ስለሚመቸኝ። ከዛ አብረን መተን እንመለስ። እንደምታዩት ነው እዚህ ጋር በጣም አሪፍ ከለር አለው። አሁን የምጠቀመው 1 ብርጭቆ ጁስ ነው፣ የብርቱካን ጁስ ማለት ነው። ራሴ ያሰሩትን እሱን እጠቀማለሁ ማለት ነው። ከዛ ሮብ እጠቀማለሁ እኔ በትልቁ ማንኪያ 1 ማንኪያ ሮብ ነው የምጠቀመው። ሮብ ማለት ያው በእንትን ዝባዴ ይባላል።
ይሄንን ማለት ነው ዮርጌት እርጎ በእንትን 1 ማንኪያ ነው የምጠቀመው። በትልቁ ማንኪያ 1 ማንኪያ እጠቀማለሁ። ቤተሰብ እንደምታዩት ነው 1 ማንኪያ ተጠቀምኩኝ። ከዛ አደባልቀን አብረን እንገናኛለን። ድምፁ እንዳይረብሻችሁ ነው እያቆምኩኝ የምመጣላችሁ ጼማሽ ምግብ ስለሚረብሽ ማለት ነው። ያው እንደምታዩት ሁሉም ነገር በአንድ ላይ ተደባልቋል። በጣም እንደዚህ ካቀላቀልን በኋላ ዱቄት እጨምራለሁ ማለት ነው። ዱቄት የምጠቀም ያው እንዳሳየዋችሁ ደቂቅ ኮይቲ ነው። ለፍቼ ምን ብዬ አዘጋጅቻለሁ ከዚህ ላይ ማለት ነው። እሱን የምጠቀመው እሱንም በዚች ብርጭቆ 2 ብርጭቆ ነው። ምናልባት ትንሽ ከቀጠነብኝ 1 ማንኪያ 2 ማንኪያ ልጨምር እችላለሁ እንጂ በዚሁ ነው የምጠቀመው። ሳይዝ የምለካበት ተመሳሳይ ስለሆነ አይቀጥንብኝም። አንድ አይነት ነው የምጠቀመው ማለት ነው። እና ይሄው ዱቄቴን ጨመርኩኝ። ከዛ ያው እንደዚህ እናደባልቃለን ማለት ነው። አሁንም ድምጽ ከብዳል ባል እንግዲህ ቻሉት። እንግዲህ እንደምታዩት ሁሉ ነገር እንደዚህ ሆኗል። ያው አንድ ነገር ረስተሻል አላላችሁኝም? ቤኪንግ ፓውደር አልረሳውም። ቤኪንግ ፓውደር የምጨምር መጨረሻ ላይ ነው። ለምን በማሽኑ ቤኪንግ ፓውደሩን መምታት አልፈልግም። ቤኪንግ ፓውደሩ በማሽን ከተመታ ኬኩ ውስጡ አያምርም። የሆነ ውስጡ ላይ የሆነ ነገር ሊለቅም የሆነ ነገር ስለሚችል እኔ መጨረሻ ላይ ነው ቤኪንግ ፓውደር የማደርገው ማለት ነው። ይሄው ቤተሰቦቼ አንድ ላይ አቀላቅዬ በጣም ነው የሚያምረው። እዛ ቤኪንግ ፓውደር መጨረሻ ላይ ነው የማደርገው እኔ 2 የሻይ ማንኪያ ቤኪንግ ፓውደር እጠቀማለሁ። በማሽን አልመታውም። ቤኪንግ ፓውደር ካረኩ በኋላ ዝም ብዬ በእንደዚህ ነው ደብለቅ ደብለቅ ማደርግ። ከዛ ቅድም ከፍዬ ያስቀረዋትን የብርቱካንና የሎሚ ፍቅፋቂ እጨምራለሁ ማለት ነው። አያችሁ ኮተት የበዛ ኬክ ስትሰሩ እቃው ኮተቱ ነው የሚበዛባችሁ። እና የሆነው ቤተሰቦቼ ይሄው እንደምታዩት ነው። እዛ በፈልጋችሁት ሳህን መስራት ትችላላችሁ። እኔ የምጠቀመው በብዛት ይሄንና ያው ኮፕ ኬኮችን በብዛት ልጆች ስለሚወዱት ኮፕ ኬክ እጠቀማለሁ። ዛሬ ግን የምሰራ በዚህ ነው ማለት ነው። እዚህ ላይ ዘይት አደርጋለሁ ትንሽ ስሩ እንዳይዝብኝ ስቅል ብጥስ አደርገው ዲዛይኑ እንዲያምርልኝ ትንሽ ዘይት አደርጋለሁ። ያው በቁርሽ ቀባለሁ ሁሉንም እንዳይዝብኝ። በኋላ ወደ ሳህኑ ግልብጥ ሲል ያምራልኝ። አስቸግርም ሲለቅ ማለት ነው። ያው ከዚህ ላይ ትንሽ ዱቄት አደርግበታለሁ። አያችሁት እንዳይዝብኝ ማለት ነው። ከዛ የእንትኔን ወደ ሳህኔ ገለብጣለሁ፣ ወደ መጋገሪያ ሳህኔ ይሄው ቤተሰቦች እንደምታዩት በጣም የሚያምር ነው።
ከዛ ወደ ፍራናችን እንሄዳለን። ፍርን ደግሞ 10 ደቂቃ አካባቢ ሊሆን ነው ከብቻውን የቆየው። እኔ የምጠቀመው በ180 ዲግሪ ሴንቲግሬድ ነው። በደንብ ውስጡ ይበስላል እንደዛ ሲሆን ማለት ነው። ከዛ ታችኛውን ብቻ ነው የምከፍተው። ታችኛውን ቤተሰቦች ይኸው እንግዲህ ወደ ፍረናችን ገብተዋል። ሲበስል አብረን የምናይ ይሆናል። ይህን ይመስላል ኬካችን ቤተሰብ። ከለሩን በጣም ነው የሚያምረው። ያው ወደ ሳህናችን ገልብጠን እናሳያችሁ። ይህን ይመስላል ቤተሰብ። ወደ ሳህናችን ሲገለበጥ በጣም ነው የሚያምረው ከለሩ። ሳህኑ ራሱ ያው ምንም አልያዘም፣ ግልብጥ ነው ያለ። ዘይት ስላለው ትንሽ ዱቄት ስላለው ይሄ የሚታዩት ደግሞ ከታች የነሰነስኩት ዱቄት ነው። ደግሞ በጣም ነው የሚያምረው። ይሄን መጋገሪያ ነው በጣም ነው የምወደው። ዲዛይኑ በጣም ያምረው። እንዲህ እንዳለ ለማቅረብም ስሌስ ቆርጦ ለመደርደርም በጣም ነው የሚመቸኝ መጋገሪያ። እናንተ በፈልጋችሁት መጋገሪያ መስራት ትችላላችሁ። በኩብም ኬኮች ማለት ነው። በዛም በአራት ማዕዘኑ ለመቆራረጥ ቢመቸኝ ስለሆነ እኔ ብዙ ሰዓት ጊዜ የምጠቀመው ይሄን ነው ማለት ነው። እና ወንድራችን ላይ ቤተሰቦች ኬክ ይሄን ይመስላል። በበላይ ሶስ አድርጋለሁ። ሶሴ ተዘጋጅቶ ያስቀመጥኩት ነው። ባለፈው የተረፈ አንድ አዘጋጅቼ ፍሪጅ ላይ ስለማስቀምጥ ነው ሶስ አሰራሩን ያላሳየዋችሁ። ለቀጣይ ሶስ አሰራሩን አብሬ ይዤላችሁ እመጣለሁ። ኬካችን ይሄን ይመስላል። ቆርጠን እንየው እንዴ! እንቁረጥና ቀጣጥለን እንወስድላታለን ለማዳማ። ከምር በጣም ነው የሚያምረው። የቆረጥኳትን ቀጥዬ ወስድላታለሁ እና ይሄን ይመስላል። በጣም ነው የሚያምረው። ፍርስርስ ያለ በቃ ክፍትፍት ያለ ውስጡ ማለት ነው። ይሄን ይመስላል ውዶችዬ። ይሄን ይመስላል እንግዲህ ኬክ ቤተሰብ። ቤት ባሉ ግብአቶች ውስጥ ሰዓትና ደቂቃ በማይፈጅ ይሄን የመሰለ ኬክ ማስራት ይቻላል። ላይክ ሰብስክራይብ እንዳይረሳ፣ አበረታቶች። በተለይ ደግሞ ሌላ ስራ ይኖራል እመጣለሁ። ከነገራችን ላይ እኛ ቤት በጣም ጣፋጭ ነገሮች በጣም ይሰራሉ። ኬክ አይነቶች ሆኑ እሰራለሁ፣ ግን እንደዚህ ቪዲዮ ለማድረግ ብዙ አይመችም። አይነ ራሱ በጣም አጣብቤ ሲመጡልኝ ቪዲዮ እያቆምኩኝ ሲሄዱ እየቀረጽ ሲመጡብኝ እያቆምኩ ነው የቀረጽኩት። ከኔ ጋር ይለያዩ ለማለት ያክል ነው።